አንዳች ነገር ብትጠይቅ በዱንያ ጉዳዮችህ አላህን ጠይቅ። ምክንያቱም የፍጥረታት ሁሉ ፍላጎት በአላህ ዘንድ ነው። አላህን ጠይቅ፣ ፍጡርን አትጠይቅ። ፍጡርን አትጠይቅ። በጥያቄ ሁሉ ወደ አላህ አቅና። አላህን አልጠይቅም ብለህ ብትተወው ይቆጣል። የአደም ልጆች ግን ሲጠየቁ ይቆጣሉ። አላህ ስትጠይቀው ደስ ይለዋል። ሰው ግን ብትጠይቀው ይናደድብሃል። ስለዚህ አላህን ጠይቅ። በፍላጎቶችና በችግሮችህ ወደ አላህ ተመለስ። ለሰዎች ራስህን አታዋርድ። ሰዎችን መጠየቅ ውርደት አለበት። አላህን መጠየቅ ግን ክብርና ከፍታ አለበት። ልብህን በአላህ ላይ አንጠልጥል። ስትጠይቅም አላህን ጠይቅ። አላህን ጠይቅ። ምክንያቱም የፍጥረታት ሁሉ ፍላጎት በአላህ ዘንድ ነው። አላህን ጠይቅ፣ ፍጡርን አትጠይቅ። ፍጡርን አትጠይቅ። እንደዚህ አይነት አስተማሪና ጠቃሚ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ፣ የደወል ምልክቱንም ተጫኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።